እሺ አሁን ቀጣይ የምናየው ደግሞ እዚህ ጋር ስለ ሰሚኮለን እና ብሎክ አለ እሱን አይተን ሌሎችም ስለ ዲክላሬሽን ቫሪያብል ታይፕ እናያለን። ሰሚኮለን እና ብሎክ C++ ላይ ሰሚኮለን ማለት እያንዳንዱ ስቴትመንት የሚያልቅበት መጨረሻ ላይ ምንድነው ሰሚኮለን ማለት ነው። ሰሚኮለን ማለት የስቴትመንታችን ተርሚኔተር ማለቁን ነው የምናሳውቅበት። አሁን እዚህ ጋር ኤክስ አሳይን ዋይ ካለ መጨረሻ ላይ ሰሚኮለን አለ ማለት እዚህ ጋር የጻፍነው ኤክስ አሳይን ዋይ ምን ሆነ ማለት ነው አለቀ ማለት ነው። ከዚህ በኋላ የሚጻፈው ሌላ አዲስ ራሱን የቻለ ስቴትመንት ነው የሚሆነው። ኤክስ አሳይን ዋይ y = y + 1 y አሳይን y + 1 የሚለው መጨረሻ ላይ ሰሚኮለን አለ። ይሄ ሰሚኮለን ምን እንደሚጠቁመን ማለት ነው እያንዳንዱ ስቴትመንት መጨረሻ ማለቂያው በሰሚኮለን ነው የምናሳውቀው ማለት ነው። እያንዳንዱ ስቴትመንት ማለቂያው በሰሚኮለን ነው መለየት የምንችለው። አሁን እዚህ ጋር ምን ነው አደሚለው ፈንክሽን ኮል እያደረግን x y ሰሚኮለን ካረግን ምን ሆነ ማለት ነው ይሄ ስቴትመንቱ አለቀ። ብሎክ ማለት ደግሞ ምንድነው? ብሎክ ማለት ሎጂካሊ የተያዙ ስቴትመንቶች ምን ተብለው ይጠራሉ? ብሎክ ተብለው ይጠራሉ። አሁን ለምሳሌ ቀላል ኤግዛምፕል ፎር ሉፕ ውስጥ ወይም ኢፍ ውስጥ የምንጽፋቸው ስቴትመንቶች ብሎክ ናቸው ማለት ነው። ወይም ፈንክሽን ውስጥ የሚጻፉ ስቴትመንቶች ራሱን የቻለ አንድ ብሎክ ስቴትመንት ናቸው። ብሎክ መሆኑን በመንደምናሳውቀው ብሎክ ስቴትመንት መሆናቸው በመንደምናሳውቀው ከተባለ እዚህ ጋር ምትት ከርሊ ብሬስ በከርሊ ብሬስ ከፍተን በከርሊ ብሬስ እስከዘጋነው ድረስ ያለው ነገር ምን ይባላል? ብሎክ ተብሎ ነው የሚጠራው። ይሄን ቀላል እንድትረዱ ፓይተን ላይ አይደንቲሽን ነበር የምንጠቀመው ወይም ሁለት ነጥብ ካረግን በኋላ ወደ ውስጥ ገባ አድርገን የምንጽፋቸው የተወሰኑ ስቴትመንቶች ነበሩ። እነዛ ብሎክ ተብሎ ነው የሚጠሩት። ወደ ውስጥ ገባ ማለታቸው ምንድናቸው? እነዛ የተያዙ ስቴትመንቶች ናቸው፣ ብሎክ ናቸው ማለት ነው። እነዛ ስቴትመንቶች ብሎክ መሆናቸው የምናውቀው እዚህ ጋር በከርሊ ብሬስ ነው። ኋላ ላይ እንጠቀማለን። ስለ ቫሪያብል ስኮፕም ሊሆን ይችላል ሌሎች ነገሮች ምን እንጠቀማለን። ብሎክ ማለት ባጭሩ በከርሊ ብሬስ ተጀምሮ በከርሊ ብሬስ እስኪዘጋ ድረስ ያለው ምን ተብሎ ይጠራል? አንድ ራሱን የቻለ ብሎክ ነው ማለት ነው። ቅድም እንዳልኳችሁ እስቲ እዚህ ጋር እንደ x አሳይን y y አሳይን y + 1 አድ የሚባል ፈንክሽን እየጠራ ነው። ሶስቱ ራሳቸውን የቻሉ ሶስት የተለያዩ ስቴትመንቶች ናቸው። ግን ሶስቱንም ሆሪዞንታል እንዲመጻፍ ትችላለህ፣ ችግር የለውም። እዚህ ጋር ምንም አይነት ስፔስ ሆሪዞንታል ስፔስ ምንም አይነት ለውጥ አያመጣም ማለት ነው። የታች የምታዩት እዚህ ጋር x አሳይን y y አሳይን y + 1 የሚሉት ምንድናቸው? በሰሚኮለን ስለሚለያዩ ራሳቸውን የቻሉ አንድ ስቴትመንቶች ናቸው ማለት ነው። የላኛውንም ብጽፉ የታችኛውን ብጽፉ ምንም ልዩነት የለም። ምክንያቱም ቅድም ብለናል ሰሚኮለን እያንዳንዱ ስቴትመንት መጨረሻ መሆኑን ስለሚያሳውቀን ማለት ነው። እሺ ቀጣይ ስለ ቫሪያብል ታይፕ ወይም ስለ ዲክላሬሽን እንምጣ። እዚህ ጋር ምታዩት C++ ዲክሌር ማለት ያው ቅድሚያ ስለ ቫሪያብል ወይም አይደንቲፋየር የሚባል ነገር አለ። እያንዳንዱ ቫልዩ የምናስይዝበት ያው ስም ማለት ነው ቫሪያብል። C++ አይደንቲፋየሮች ምንድነው ጥቅማቸው? የፈንክሽን ሊሆን ይችላል ክላስ፣ ሞጁል ወይም ኤኒ ቫሪያብል ምን እናደርግበት የምናስይዝበት ማለት ነው። ቫሪያብል ስንጠቀም ምን ይፈቀዳል ካልን ከምንጠቀመው ቫሪያብል በመጠቀም ሰዓት ከኤ እስከ ዜድ ስሞልም ሊሆን ይችላል ካፒታል ወይም አልፋቤት ማለት ነው። ወይም ደግሞ በአንደርስኮር ነው መጀመሪያ ያለበት ስንጀምር። ከኋላ ደግሞ ምን ሊሆን ይችላል? ሌተር ሊሆን ይችላል አንደርስኮር ወይም ቁጥር። ባጭሩ የመጀመሪያው ሩል ምን ነበረ? ካስተዋሳችሁት ፓይተን ላይ የመጀመሪያው ሩል ቫሪያብል መያዝ የሚችለው ወይ አልፋቤት ወይ ኑሜሪክ ወይ አንደርስኮር ነው። ሁለተኛው ሩል ደግሞ በቁጥር መጀመር አይችልም። ሶስተኛው ሩልስ ምንድነው? ስፔስ መጠቀም አንችልም። ሶስተኛው ሩል ላይ አራተኛ ላይ ደግሞ ምን አለ ማለት ነው? ኪወርዶችን መጠቀም አንችልም። ማለት ነው። የሲ++ የራሱ የሆኑ ኪወርዶች አሉ ወደ 80 የሚደርሱ እነሱን መጠቀም አንችልም። አምስተኛ ሩል ስሞል እና ካፒታል ሌተር ወይም አፐር ኬዝ እና ሎወር ኬዝ የተለያዩ ናቸው ነው። እዚህ ጋር እንደምናየው እዚህ ጋር ቫሊድ የሆኑ ምኖች ናቸው ማለት ነው። አክሰፕተብል የሆኑ አይደንቲፋየሮች ወይም ቫሪያብሎች ናቸው ማለት ነው። ቫሪያብል ያው ከዚህ በኋላ በደንብ ስለምንጠቀመው ከፓይተን ጋር ተመሳሳይ ነገሮች ናቸው። እነሱን ለማስታወስ ሞክሩ። አሁን ቀጣይ ወደ ዲክላሬሽን ፓርት እንሄዳለን። ዲክላሬሽን የሚለው ምንድነው ነው? ዲክላሬሽን ማለት ስለ ቫሪያብል አሁን አየን። እያንዳንዱ ቫሪያብል ምንድነው ጥቅሙ? የሆነ ቫልዩ አሳይን ለማድረግ የምንጠቀምበት ነው። እያንዳንዱ ቫሪያብል ከመጠቀማችን በፊት ምን ማድረግ አለብን ማለት ነው? ዲክሌር መደረግ አለበት ማለት ነው። ዲክሌር ለማድረግ ግን ቅድሚያ ምኖችን ማወቅ አለብን፣ ዳታ ታይፖችን ማወቅ አለብን። C++ ዳታ ታይፖች እነማን ናቸው የሚለው ማለት ነው። እስቲ C++ ዋናው ዳታ ታይፖች እነማን ናቸው? ኢንት አለ። ኢንት ማለት ያው ኢንቲጀር ነው። ሌላ ደግሞ ፍሎት እና ደብል የሚባል አዲስ አለ። ይሄ ፓይተን ላይ አልነበረም። ደብል ማለት ከፍሎት ያው ሳይዙ 8 ባይት ሳይዙ ላይ ነው የሚለያየው። ሌላ ብዙ ልዩነት የላቸውም። ዲቴላቸውን ያው ወደፊት በሰፊት እናየዋለን። ኢንቲጀር አለ፣ ፍሎት፣ ደብል፣ ስትሪንግ፣ ካር፣ ቡል እያልን የምንሄደው ማለት ነው። እዚህ ጋር አዲስ የሆነ የቱን ውስጥ ስትሪንግ ማለት ያው በደብል ኮቴሽን የሚጻፍ ነገር ነው። ካር ማለት ደግሞ በሲንግል ኮቴሽን ሆኖ አንድ ካራክተር ብቻ የሚይዝልን ማለት ነው። ኢንቲጀር እስቲ ለምሳሌ ኢንቲጀር x = 5 ይሄ ምንድነው ማለት ነው? ራሱን የቻለ አንድ ኢንቲጀር ቫሪያብል ነው። ሌላ ፍሎት a = 5.4 ካላችሁ ምን ሆነ ማለት ነው? እሺ ደብል የምንላቸው ደግሞ ያው ከፍሎት ጋር ተመሳሳይ ነው። ሳይዙ ላይ እንጂ የሚለየው ሌላ ምን ልዩነት የለውም። እስቲ እሱን ደግሞ ዳታ ታይፑ እዚህ ጋር ከፍሎት ጋር ተመሳሳይ ነው እያቻለ ይሄም ደብል ሊሆን ይችላል ማለት ነው። ስትሪንጋችንስ ስትሪንግ ደግሞ በደብል ኮቴሽን የሚጻፍ ማለት ነው። በደብል ኮቴሽን የሚጻፍ ነገር ምንድነው? ስትሪንግ ብለን ነው የምንጠራው። ከፓይተን የሚለየው ፓይተን ላይ በሲንግል ኮቴሽን ቢጻፍ ስትሪንግ ነበር። እዚህ ግን እንደዛ አይደለም። በሲንግል ኮቴሽን ከተጻፈ ስትሪንግ ሳይሆን ካራክተር ነው ሊሆን የሚችለው ማለት ነው። ካራክተር ከሆነ ግን ይሄ ምንድነው? ካራክተር ነው ማለት በሲንግል ኮቴሽን ከተጻፈ። ግን ካራክተር ላይ መጠንቀቅ ያለባችሁ አንድ ካራክተር ብቻ ነው ሊይዝልን የሚችለው። ከአንድ ካራክተር በላይ አይሆንም ማለት ነው።
አሁን ዲ ብትሉት ይሄ ካራክተር ልንለው አንችልም፣ ምክንያቱም ሁለት የተለያዩ ካራክተሮችን እናያዘልን ኤ እና ቢ የሚባሉ። ይሄ ሳይሆን አንድ ካራክተር ብቻ የሚይዝልን ከሆነ ካራክተር ብለን እንጠራዋለን። ቡል ማለት ደግሞ ቡሊያን ያው ትሩ ኦር ፎልስ ከሁለት አንዱን የሚይዝልን ከሆነ ምን እንለዋለን ማለት ነው? ያኛው ዳታ ታይፑ ቡሊያን እንለዋለን ማለት ነው። ትሩ ወይም ፎልስ ብለን የምንሰጣቸው እነዚህ ቤዚክ ዳታ ታይፖች ናቸው። ከነዚህ ውጭም ሌሎች አሉ። ቢልቲን ብንላቸው እነዚህ ናቸው። ሌሎችም እነማን አሉ? ዩዘር ዲፋይንዶች አሉ እነ ስትራክቸር፣ አሬ፣ ሌሎችን ወደፊት በደንብ የምታዩቸው ማለት ነው። አሁን ቤዚክ ዳታ ታይፖች እነዚህ ናቸው። ዲክላሬሽን ምንድነው እንዳልኳችሁ እያንዳንዱ ቫሪያብል ከመጠቀማችን በፊት ምን አይነት ዳታ ታይፕ እንደያዘ አሳይን ማድረግ ነው ወይም ማሳወቅ ነው ማለት ነው። አሁን ለምሳሌ የሆነ ቁጥር መቀበል ከፈለግን ኢንት ብለን ኤክስ ካለው ምን ሆነ ማለት ነው? ይሄ ኢንቲጀር ሆነ ማለት ነው። ኢንት ኤክስ ካላችሁ ኢንቲጀር ሆነ። ለዚህ ቫልዩ ሲሰጡት ምን ይሆናል ደግሞ? ኤክስ አሳይን 4። ይሄ ምን ይባላል? እዚህ ጋር የምታዩት ይሄ ኢኒሻላይዜሽን ይባላል። ኢኒሻላይዜሽን ማለት ዲክሌር ያደረጋችሁትን ቫሪያብል የመጀመሪያ ቫልዩ መስጠት ኢኒሻላይዜሽን ነው። ይሄ ደግሞ ሌላኛው ደግሞ ምን ይባላል? ይሄ ደግሞ ዲክላሬሽን ይባላል ማለት ነው። ኢንት ኤክስ እና ኤክስ አሳይን 4 ኢኒሻላይዜሽን እና ዲክላሬሽን ሁለቱም የምታያቸው ናቸው። ሁለቱንም አንድ ላይ ማድረግ ትችላላችሁ። ምን ብለን ኢንት ኤክስ አሳይን 4። ይሄ ምን ሆነ? በይሳት ሁለት ስራ ነው እየሰራ ያለው። አንደኛ ዲክሌር እያደረጋችሁ ነው ቫሪያብላችሁ። ምን አደረጋችሁ? ዲክሌር አደረጋችሁት ኢንት ኤክስ። እንደገና ደግሞ ለኤክስም አዲስ ቫልዩ እየሰጣችሁት ነው ፎርም ማለት ነው። ኢኒሻላይዜሽን እና ዲክላሬሽን አንድ ላይ እንዲማድረግ ትችላላችሁ። ለየብቻ ከሆነ ደግሞ አሁን እንዳያችሁት ኤክስ አሳይን 4 የሚለው ለየብቻ ማድረግ ትችላላችሁ። ሁሌም ምን ማድረግ አለባችሁ? መጠንቀቅ ያለባችሁ ነገር ዲክላሬሽን ሁሌም ከኢኒሻላይዜሽን መቅደም አለበት። ሁሌም ቫሪያብሉ ከመጠቀማችን በፊት ነው ምን መደረግ ያለበት? ዲክሌር መደረግ ያለበት ማለት ነው። አሁን ይሄን ረን ብናደርገው ይሰራልን፣ ምንም አይነት ኤረር አይፈጥርብንም፣ ምክንያቱም ትክክል ነን። ግን ብንቀይረውስ ምን ይሆናል? እስቲ ቅድመ ዲክላሬሽን ትተን ኢኒሻላይዜሽን ሰጠን ነው ከዛ በኋላ ዲክሌር ብናደርገው ኤረር ነው የሚለን። ምክንያቱም ሁሌም ፕሮግራሙ ከላይ ወርታችን የሚወርደው ከታች ዲክሌር መደረጉ ምንም ሊነግረን አይችልም። ታች እዚህ ጋር እዩት። እዚህ ጋር ኤረራችሁ ምን ይላል? ኤክስ ዋዝ ኖት ዲክሌርድ ኢን ዚስ ስኮፕ። መጨረሻ ላይ ኤክሳችሁ ስኮፕ እዚህ ስኮፕ ውስጥ ዲክሌር አልተደረገም እያለ ነው። ግን ከታች ዲክሌር አድርገናል። ከታች ማድረጉን ግን እኛን እንጂ የምናውቀው እሱ ሊያቅልን አይችልም። ዲክላሬሽን ሁሌም መቅደም አለበት ነው። ከኢኒሻላይዜሽን ዲክላሬሽን መቅደም ያለበት። እሺ ተመሳሳይ የሆኑ ዳታ ታይፖችን በአንዴ ዲክሌር ማድረግ ይቻላል ወይ ነው? አሁን ሁለት ቫሪያብሎች ኢንቲጀር መሆን ከፈለጉ ምን ማድረግ እንችላለን? ለየብቻ ዲክሌር ማድረግ ይቻላል። ኢንት ኤክስ እና ኢንት ዋይ ይሄ ይቻላል። ግን ሁለት የተለያዩ ላይኖችን ከምትጠቀሙ ሁሉንም አንድ ላይ ዲክሌር ማድረግ ይቻላል ማለት ነው። ምን አድርገን በኮማ እየለያችሁ ኢንት ኮማ ኤክስ ኮማ ዋይ ሌላም ካላችሁ ኮማ ዜድ እያለን እያንዳንዱ ቫሪያብል ዲክሌር ታደርጋላችሁ። መጨረሻ ላይ ብቻ የስቴትመንቱ መጨረሻ ያው ሰሚኮለን መሆን ስላለበት እሱም በሰሚኮለን ተለይታላችሁ። ስለዚህ ዲክላሬሽን ማለት ይሄ ነው። ሌላ እስቲ ቡል ብለን ቡል ካልኳችሁ ያው ምንድነው የሚሆነው ብያችኋለሁ። ትሩ ኦር ፎልስ ነው ያልኳችሁ። ቡል ትሩ ካላችሁት ምን ሆነ ማለት ነው? ዳታ ታይፑ ትሩ ነው ያዘልን ማለት ነው። ያው ትሩ በቲ በካፒታል በስሞል ነው የሚጀምረው፣ ፎልስም ላይ በስሞል ነው የሚጀምርላችሁ። ሌላ እስቲ ስትሪንግ እንበል። ስትሪንግንም ያ ዲክሌር እናድርገው። ስትሪንግ በርግጥ ከፕራይመሪ ወይ ፕሪሚቲቭ ዳታ ታይፖች የተወሰነ ይለያል። ራሱን የቻለ ክላስ ነው፣ ከዛ ውስጥ የምንጠቀመው። ግን ያው አሁን ቤዚካሊ ተጠቀሙት በዳብል ኮቴሽን የምንጽፈው ማለት ነው። ስትሪንግ ዲ ሄሎ። ይሄ ምን ሆነ ማለት ነው? ስትሪንግ ራሱን ቻለ ማለት ነው። ሲአውት እንዳልኳችሁ ዲስፕሌይ ለማድረግ ነው። ሲአውት ዲ ብትሉት ምን እንደሚያወጣላችሁ? ሲአውት ዲ ካልን ዲ ይሄ ቫሪያብል ያዘልን ሄሎ የሚለውን ስትሪንግ ነው። እሱ ነው ምን የሚያደርግልን? አውትፑት የሚያወጣልን ማለት ነው። ስትረን አድርገን እንዴ በስትክክል እንደሚሰራልን እዚህ ኮንሶል ላይ እንደምታዩት ሄሎ የሚለውን ዲስፕሌይ ሆኖላችኋል። እሺ ሌላ ሁለተኛ ሲአውት ማውጣት ብትፈልጉስ? አሁን ለምሳሌ ቡል ሲ ትሩ ነው የሚለው እሱን ዲስፕሌይ ማድረግ ብትፈልጉ ሲአውት ሲ ነው የምትሉት ማለት ነው። ሲአውት ሲ ስትሉት ምን ያደርግላችኋል ማለት ነው? ይሄ አውትፑቱን ሁለቱንም ነው የሚያወጣላችሁ። ሄሎን የሚያወጣላችኋል፣ ትሩ የሚለውን የሚያወጣላችኋል። ያው ትሩ እዚህ ጋር በአንድ ነው የተካው። አንድ ማለት ትሩ ነው፣ ያው ዜሮ ፎልስ ነው ማለት ነው። እሺ ሌሎች እስቲ ቫሪያብሎችን እስቲ አሳይን እናደርጋቸው። የኤክስን ቫልዩ 8 እናድርገው። የኤክስን ቫልዩ ማለት ነው ያው ከላይ ኢንቲጀር ብለናል። ይሄን ሲአውት ዜድ ብትሉትስ ምን እንደሚያወጣላችሁ? ዲ ሄሎ ብላችሁታል፣ ዜድ ደግሞ 8 ሁለቱም እንደሚያደርግላችሁ ማለት ነው። ሄሎ እና 8ን ያወጣላችኋል። ግን ሲያወጣላችሁ ሆሪዞንታል ለሚያወጣላችሁ ሆሪዞንታል ማለት ነው። በፓይተን ካስታውሳችሁ ደግሞ ምን ነበር? ፕሪንት ካላችሁ ባይ ዲፎልት ቨርቲካል ነበር የሚያወጣው ኮማ እስካላደረጋችሁ ድረስ። እዚህ ጋር ግን ባይ ዲፎልት ሆሪዞንታል ነው። ቨርቲካል እንዲወጣ ከፈለግን እንደምንለው ኢንድ ላይን የሚለውን ነው የምንጠቀመው ማለት ነው። ኢንድ ላይን ማለት ኢንዴል ብላችሁ ሌዛን አድርገን ኢንዴል ካላችሁ ምን ያደርግላችኋል ማለት ነው? እያንዳንዱ ላይን መጨረሻ መሆኑን ነው የሚያሳውቃችሁ። ኢንድ ላይን ማለት ነው። በይሳት አውትፑቱን እንድታወጡ ምን እንደሚሆንላችሁ ማለት ነው። ሄሎ እና 8 በተለያየ ላይን ነው የሚወጣላችሁ። እሺ ብዙ አውትፑቶችን በአንድ ሲአውት መጠቀም ከፈለጋችሁ እዚህ ጋር ሁለት ሲአውት እንጠቀምነው። በአንድ ሲአውት መጠቀም ከፈለግን ምን እናደርጋለን? በሌዛን እየለየን አንድ ላይ ማውጣት ትችላላችሁ ማለት ነው። አሁን እዚህ ጋር እንደምታዩት ሲአውት ዲ ዜድ እያለን ሌላም አውትፑት ካለን ሌሎችም አውትፑቶች በሌዛን እየለየን ማውጣት እንችላለን። ግን በይሳት ምን እንደሚሆንላችሁ ሁሉም ሆሪዞንታል ነው የሚወጣልን። ሲአውት ያው ሄሎንም 8ንም ምክንያቱም መሀላችሁ ምንም ኢንድል የለም። ኢንድል እስከሌለ ድረስ ሆሪዞንታል ወጥቶ ነው የሚያልቀው ማለት ነው። ስለ ዲክላሬሽን ያው ከላይ ያየነው ቫሪያብል ዳታ ታይፕ አሁን ያልኳችሁ ቤዚኮቹ እነዚህ ናቸው። እሺ እዚህ ጋር መተን ስትሪንግ አሁን ዲ አሳይን 5 ብትሉት እስቲ ምን ይመስላችኋል? የዲ ዳታ ታይፕ ስትሪንግ ነው። እዚህ ጋር እየሰጠሁት ያለው ደግሞ ኢንቲጀር ቫልዩ ነው። እስቲ የሚሰራ ይመስላችኋል? ሰርቶልናል። ግን እዚህ ጋር እንደምታዩት ሌላ ነገር ነው የያዘልን።
የሰጠነውን አይደለም 5ን ወይ ያወጣልን አይደለም ሌላ ነገር ነው እየሰራልን ያለው ማለት ሶ ይሄ ትክክለኛ አይደለም ምክንያቱም ዳታ ታይፑ ዲ ስትሪንግ ነው የኛ እየሰጠነው ያለነው ደግሞ ምንድነው ኢንቲጀር ነው እዚህ ጋር ሊሰራልን አይችልም ኤክስ ከላይ ምን ብለን ነው ዲክሌር አደረገው ኢንቲጀር ብለን ነው ኤክስ የሚለው ላይ ደግሞ እስቲ ሄሎ የሚለውን አሳይን እናድርገው ምን ይሰራልና እስቲ በሂሳብ በስተክ እንደሚሰራ ቼክ እናድርገው ኤረር ነው የሚለው ምክንያቱም ኤክስ ዳታ ታይፑ ምንድነው ኢንቲጀር ነው እየሰጣችሁት ያላችሁት አሳይን ያደርግና ያለነው ደግሞ ስትሪንግ ታይፕ ነው ሶ በሂሳብ ኤረር ይለናል ማለት ሶ ዲክላሬሽን ቫሪያብል እና ዳታ ታይፕ የምንላቸው ነገሮች ይሄን ይመስላሉ ቀጣይ ላይ ስቲል ስለ ሌሎች ጋር እንዴት እንደምንጠቀመው ዲቴል እናያቸዋለን